ለጌታ ፈጣሪው ጸንቶ ሲያገለግል በእግዚአብሔር ቸርነት የተሰጠው ዕድል ጻድቁ አባታችን አቡነ ሐራ ድንግል ስልህ እኖራለሁ እውነተኛው አባት ባይታዊ ደናግል። ታምረኛው ገዳም አቡነ ሐራ ድንግል መንኖ እየኖረ በተራራው መሃል በዋሻ በጫካው መከራን ሲቀበል በጸሎቱ ጸንቶ ጠላትን ሲታገል ዘመናት ተቆጥረው አልፎ ብዙ በደል ስለ ጌታ ብሎ አስተምሮ ወንጌል በረጅም ተራራ በጫካ በገደል ቃል ኪዳን ተሰጥቶት ሕዝባችን ለማዳን እመሰክራለሁ ለጻድቁ አባቴ ለአቡነ ሐራ ድንግል። እመሰክራለሁ ለጻድቁ አባቴ ለአቡነ ሐራ ድንግል። አቡነ ሐራ ድንግል ጻድቁ አባታችን ስምህም ሆኖናል መዳኛ ነፍሳችን። አባታችን ጠርተን ሰምሮ ስለታችን ጸበልና እምነቱ ሁኖ ሕይወታችን። በክብረ በዓሉ ግርማ ሞገሳችን የልደቱ ጥምቀቱ ትንሣኤው ዕርገቱ ቀኖና ዶግማችን። እኛስ እንኮራለን በሃይማኖታችን ሕግና ስርዓት ይህ ነው ባህላችን። እኛም እንጸናለን በሃይማኖታችን። አቡነ ሐራ ድንግል ጻድቁ አባታችን የኢትዮጵያ መብራት የዓለም ብርሃን ገዳምህን ተሳልሞ የጠራ ስምህን አይተው ሲደነቁ ልዩ ስራህን የማዳንህን ስራ አይተው ጥበብህን ጻድቁ አባታችን ብርሃን ዓለም እንላለን ገና ለሕይወታችን። የእኛ አባት ጻድቁ ነባለ ውለታ ክርስቲያን ባለበት ሲነገር እውነታ ታሪክ ሲቀናበት ከጧት እስከ ማታ ሰዎች ተደስተው የዘለሉ ለታ ድውያን ተፈውሰው በቃሉ ስጦታ ሁሉም አገልግሎት ሳይቋረጥበት ከጧት እስከ ማታ ስፍራው ተጨነቀ በዝማሬ እልልታ። ነፍስም እንዲኋለች በእምነት ተደስታ ሕይወት ትኖራለች ዘላለም ረክታ። ጻድቁ ይመስገን በዝማሬ እልልታ። እዩት ተመልከቱት የአቡነ ሐራን ሥራ ሕዝብ በሕዝብ ተሞልቶ ተራራው ሲያበራ ጎባጣው ተቃንቶ እውሩ ሲያበራ ጸበልና እምነቱ አብሮ ከእርሱ ጋራ ጻድቁ አባታችን አቡነ ሐራ ይጠራ። ዶክተሩ አባታችን አቡነ ሐራ ይጠራ። አቡነ ሐራ ድንግል ከእናቱ ወለተ ጊዮርጊስ ከአባቱ ዮሐንስ ተወልዶ በመንፈስ ይታየው የነበር ሃይማኖትን ማንገስ ብርዱን ረሃቡን ጥሙን በመታገዝ ሰይጣን ዳቢሎስ ጋር በእምነቱ ሲካሰስ ልፋቱን ቆጥሮለት ኢየሱስ ክርስቶስ ወደ አባይ በረሃ ሂዶለታል ብንብሮ ርኩስ መንፈስ። 7 ቀን ሙሉ ሰይጣን ተፈታትኖት አቡነ ሐራ ድንግል በጸሎቱ ረግጦት ፈጣሪውን ጠርቶ ምንም ሳያፍርበት ሲኦል ወርዶለታል ቦታውን ለቆለት። የምናኔው ስፍራ ለእርሱ ተፈቅዶለት አካባቢውንም በመስቀሉ ባርኮት ግንቦት 11 ቀን ጸበል ፈለቀለት። በስም ቃል ኪዳን ድነት ተዘርቶበት ጸበልክን ጠጥቶ እምነት ተቀብቶ ሁሉ ላመነበት ክርስቲያን በሙሉ በቦታው ሰፍሮበት መነኮሳውያን አባቶች ቅዱሳን ያሉበት መላእክታን ደናግል ባይታዊ ያለበት መንፈሳዊ ሥራ ሁሉም አገልግሎት ሳይቋረጥበት ጸንቶ ለማገልገል በረከት ሞልቶበት በተራራው መሃል እንዲሁ አምሮበት ጥቅጥቅ ባለው ጫካ ጸጥታ ነግሶበት የዓለም ሕዝቦች መጥተው በስም ዳኑበት። የኢትዮጵያው ምስለኔ ልፋት ዋጋ ተመሰከረለት። አቡነ ሐራ ድንግል ተራራው ደመቀ፣ ሕዝበ ሕዝብ ተሞልቶ ቦታው ተጨነቀ። ጸበልና እምነቱ ጠላትን አራቀ። ታሪክ መች ይቀራል እንደተደበቀ በአቡነ ሐራ ድንግል ዓለም ተደነቀ። የክርስቲያን ባህል አብዝቶ ደመቀ። ጎባጣው ተቃና አቡነ ሐራን ጠርቶ እውራኑ በራ እምነት ተቀብቶ መንተኛውም ዳነ ጸበሉን ጠጥቶ አንካሳው ዘለለ ድውያን ተፈውሶ
ተስፋ የቆረጠው ምሕረትን አግኝቶ እጅግ ያዘኑትን በጸሎቱ አጽናንቶ እንዲህ አገናኝቶን በቦታው ሰብስቦ አቡነ ሐራ ድንግል ስምህን ይጠራል ድኖ ተፈውሶ። የእኛ አባት ጻድቁ ስምህን ይጠራል ሁሉም ተደስቶ። እንዴት ያስደስታል አቡነ ሐራ ሲመጡ ስርዓት ሞልቶበት ከቦታው መንገዱ ሰላምና ፍቅር የበረከት ማዱ ሁሉም ነገር አልፎ ጥርብ ብራብ ብርዱ ሁሉም ነገር አልፎ ጥብራብ ብርዱ ታግሶ ለቆየ ከማዕበል ሞገዱ በረጅም ተራራ በዛፍ ቅጠል ግንዱ መንኖ የኖረ ቅዱስ አባት ውዱ ለተጨነቀች ነፍስ ተግተው ሲማልዱ በቅዱስ ገብርኤል ተሰጧቸው ፍርዱ። ቅዱሳን አባቶች ተቀዳጅተው መንገዱ ተቀዳጅተው አየው አክሊል ክብር ዘውዱ ተቀዳጅተው አየው አክሊል ክብር ዘውዱ። የአባቶች መፍለቂያ የሊቃውንት ማንቂያ የመናንያን ስፍራ ዋሻ መደበቂያ ገዳመ ወንያት አቡነ ሐራ ድንግል ዘኢትዮጵያ። አባቶችን ላንሳ በተራ በተራ በጸሎት የበቁ በዚህ ቅዱስ ስፍራ በምናኔ ጸንተው አቤት ብቱህና ጸሎትና ስግደት ፈጣሪን ልመና የአባቶች ተጋድሎ ይቀጥላል ገና። አባቶች ናቸው በደም የታጠቡ በሰይፍ በጎራዴ ኢትዮጵያን ያጸኑ ለሃይማኖታቸው ዋጋ የከፈሉ የኢትዮጵያን ምድር ባርከው የቀደሱ ምንም እንኳን ዛሬ በስጋ ቢለዩ እስከ ዘለዓለም ስራቸው ያበራል ወላዲ አእላፍ የኔታ ጥበቡ ታዩ። አባቶችን ላንሳ አላፉ ኮርቼ ስራቸውን ልንገር ደረቴን ነፍቼ የመድረኩ ንጉሥ ሳልለው ቀርቼ አባ ተስፋ ማርያም አለሙ ነበሩ አባቶች እመሰክራለሁ ደረቴን ነፍቼ። በባታቸው ጸንተው በጸሎት የበቁ ለገዳሙ አንድነት ፈቃድ እየጠየቁ ጸበልተኛ እንዳይንገላታ መንገድ እንዲሰራ መንግስት የጠየቁ ፍቅር የሰበኩ የተጣላ ሲያስታርቁ ለረጅም ዘመናት ገዳሙን ያነቁ አባ ተስፋ ማርያም አለማየሁ ነበሩ ኮሊቁ። አቤት ብቱህና አቤት ግርማ ሞገስ ስለ ሀገር ሰላም ሁልጊዜ በማልቀስ ቡራኪያቸው ቅርብ ለሁሉ የሚደርስ የኔታ ይሄይስ የኔታ ታደሰ ወልደ ጊዮርጊስ በስጋ ቢለዩም በዝራችን አሉ አብረውን በመንፈስ። የኔታ ታደሰ ወልደ ጊዮርጊስ ሰላም ለኪያቸው ልብ የሚያደርስ ገዳም ስረዱ በቀና መንፈስ ጺማቸው መሳይ እንደ ጊዮርጊስ ይባርኩናል ዛሬም በመንፈስ ታላቁ አባታችን የኔታ ታደሰ ወልደ ጊዮርጊስ። የንታ ይሄይስ ባይታዊ አባት ዘመን ያሳለፉ በምናኔ ሕይወት ጻድቁን ተማጽነው በጾም ጸሎት ስግደት ኦርቶዶክስን መርጠው ገና በልጅነት ወንጌል የሰበኩ ሃይማኖት አንዲት ናት እያሉ ሄደዋል ወደማይቀርበት የኔታ ይሄይስ ነበሩ ታላቅ አባት። ቅኔ አባቷን አጥታ ከሰነባበተች ዛራ መቃብሯን ምን ነው ያልከፈተች። ጳጳሳት ቢወጣ ከየንታ ተምሮ ሊቃውንት ቢወጣ ከየንታ ተምሮ ባለስልጣን ቢሆን ከሳቸው ተባርኮ እንዴት ይረሱኛል የአባቶች ውለታ ስንት ታሪክ ሰርቶ። የጳጳሳት አባት የሊቃውንት አባት የምዕመናን አባት የሃይማኖት አባት የኔታ ጥበቡ ታዬ ኢትዮጵያን በመንፈስ ሁሌም